ሰላም ሰላም የተወደዳችሁ የሃትሪክ ስፖርት የዩቲዩብ ገጽ ተከታታዮቻችን፣ ሃትሪክ ስፖርት ከዩቲዩብ ገጽ በተጨማሪ በwww ሃትሪክ ስፖርት ኦፊሻል ዶት ኮም እና በwww ቤስት ስፖርት ኢቲ ዶት ኮም በድረገጾቻችን ያገኙናል። በሁለቱም ስሞች የተከፈቱ የፌስቡክ እና የቴሌግራም ገጾችም አሉን። በኢትዮጵያ የመጀመሪያዋ ባለቀለም የስፖርት ጋዜጣ የሆነችውን ሃትሪክ ስፖርትን ደግሞ ዘወትር ቅዳሜ ማለዳ ያገኟታል። የሃትሪክ ስፖርት የዩቲዩብ ገጽን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋበዝኖት። ሩበን አሞሪም ለዩናይትድ ስኬትን ማምጣት ይችላል። ኔዘርላንድ ኢንተርናሽናል ተከላካይ ማንቸስተር ዩናይትድን የተቀላቀለው ባሳለፍነው ክረምት ከቡንደስሊጋው ኃያል ክለብ ባየር ሙኒክ መሆኑ ይታወሳል። አሞሪም የአሰልጣኝነት መንበሩን ከመረከባቸው በፊትም ለጥቂት ወራት በሀገሩ ሰው ኤሪክ ቴን ሃግ ስር የመስራት እድልን አግኝቶ ነበር። ደሊት የውድድር ዘመናቸውን የእብደት ሲሉም ይገልጸዋል። ቀያይ ሰይጣናቱ በተጠናቀቀው ውድድር ዓመት በፕሪሚየር ሊጉ 15ኛ ስፍራ ላይ ተቀምጠው ሲጨርሱ በኤሮፓ ሊጉ ደግሞ የፍጻሜ ተፋላሚ ነበሩ። ከክለቡ ይፋዊ መጽሔት ጋር በነበረው ቆይታ ደሊት ፈተናውን በበጎ ጎኑ እንደሚመለከተውም አስታውቀዋል። በአሞሪም ስር ሶስት የኋላ መስመር ተጫዋቾች መካከል በእንግሊዝ መጫወትን የለመደው ተጫዋች በውድድር ዘመኑ መጨረሻ አካባቢ ጉዳት ማስተናገዱ ይታወቃል። ከብሬንትፎርድ የነበረው ጨዋታ ለጉዳቱ መንስኤ ነው። ከቶተናም ጋር በአውሮፓ ሊግ የነበረው የፍጻሜ ጨዋታም በዚህ ምክንያት ሊያመልጠው ግድ ብሎታል። በመጀመሪያ ውድድር ዘመኑ ግን በሁሉም መድረክ በ42 ጨዋታዎች ላይ ተሰልፎ ቡድኑን ወክሏል። አዎ እንደማስበው በአጠቃላይ ደስተኛ ነኝ። በቅድሚያ ከ40 በላይ ጨዋታዎችን ማድረግ በመቻሌ ማለት ነው። አሁን ጉዳት ላይ ነኝ፣ ነገር ግን እንደ እድል ሆኖ በአብዛኛው ውድድር ዘመን ጊዜ ብቁ ነበርኩ። ከባለፈው የባየር ሙኒክ ቆይታ አንጻር ማለት ነው የተለየ ነው። እንደማስበው ክለቡ በዚህ ደስተኛ ነበር። በእርግጥ በየጊዜው ለመሻሻል መስራት ወሳኝና አስፈላጊ ነው። ብቁ ሆኜ እየተጫወትኩ መቀጠል ቅድሚያ የምሰጠው እንደሆነ ለመናገር እፈልጋለሁ። በአጠቃላይ ትልቅ እርካታ እንደተሰማኝ ለመናገር እወዳለሁ። በግልም ሆነ እንደ ቡድን በቀጣይ ውድድር ዘመን የተሻለን ሆነን እንደምንቀርብ እተማመናለሁ። የሩበን አሞሪም ሲስተም ከሌሎች የአማካይ ስፍራ ተጫዋቾች ጋር ተስማምተው መጫወት እንዳስቻለውም ይናገራል። ከሁለቱ የመሃል ተከላካይ ወደ 3 ከፍ ማለታችን ተጠቃሚ አድርጎኛል። ቦታው ተመሳሳይ ይመስላል፣ ነገር ግን ልዩነት አለው። በእግር ኳስ ሕይወቴ ለመጀመሪያ ጊዜ በቦታው ላይ መጫወት የቻልኩበት ነው። እንደ ተጫዋች በሲስተሙ ላይም እድገት እያሳየው ነው። በዚህም በጣም ደስተኛ ነኝ። ከሲስተሙ ጋር በቶሎ መዋደድ እንደቻልኩ አስባለሁ። በዚህም በምቾት መጫወት እንደቻልኩ እተማመናለሁ። አሁንም ግን ከሲስተሙ ጋር ለመዋሃድ እየሰራን ነው፣ በተለይም ከአጨዋወታችን ጋር ተያይዞ ማለት ነው። በግሌ ግን በምቾት እንደተጫወትኩ እንደሆነ ለመናገር እፈልጋለሁ። እንደ ቡድንም የተሻለ መሆን የምንችልበት ነው። ከዚህ በፊት ለመጫወት ሞክሬያለሁ። ልክ እንዳሁኑ በየሳምንቱ ግን አልነበረም። አንዳንድ ጊዜ በኋላ መስመር 5 ተጫዋቾች እንጫወት እንችላለን። ለምሳሌ በቶርናመንቶች ላይ በ5 የኋላ መስመር እንጫወታለን። እየተጫወትኩ ያደግኩት በ5 የኋላ መስመር ተጫዋቾች ነው። ለእኔ በየሳምንቱ በዚህ ሲስተም መጫወት አዲስ ነገር ነው። አሁን ላይ ግን ከእያንዳንዱ ሲስተም ጋር ለመዋሃድ በሚገባ እሰራለሁ። ለመላመድም እየሰራው ነው። ከኛው ጋር ተመሳሳይነት አለው። እስካሁን ድረስ ባለኝ የክለቡ ቆይታ ግን እጅግ ደስተኛ መሆኔን ለመናገር እወዳለሁ። በጣሊያን ቶፕ ዲቪዥን ውድ ዋጋ የወጣበት የተከላካይ ስፍራ ተጫዋች መሆን ችሎ ነበር። በአሮጊቷ ቤት በነበረው ቆይታ 117 የሴሪያ ጨዋታዎችን ማድረግ የቻለ ሲሆን የሴሪያውና ኮፓ ኢታሊያንም ክብር አሳክቷል። ከ3 ዓመታት ቆይታ በኋላ በ22 በ65.6 ሚሊዮን ፓውንድ የቡንደስሊጋውን ታላቅ ክለብ ባየር ሙኒክ ተቀላቀለ። ለጀርመኑ ክለብ 73 ጨዋታዎችን ማድረግ የቻለ ሲሆን አንድ የቡንደስሊጋ ክብርን ማሳካት ቢችልም የተጠበቀውን ያህል ግን ተጽዕኖ መፍጠር አልቻለም። በዩሮ 24 የሮናልድ ኪመን የኔዘርላንድ ብሔራዊ ቡድን ስብስብ ውስጥም የተጠባባቂ ወንበር አማካይ ለመሆን ተገዶ ነበር። ሄሎ የኔ ልጅ። ሄሎማ፣ ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወሌ ቀደመኝ። ምን መቅደም ብቻ፣ እረ ጨምሮም ሸለመኝ። ወይዬቴ የላኩልሽ ገንዘብ ደርሶሻል? አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነዋ።
ከወዳጅ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ፣ ከወዳጅ ዘመድ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ይኸውልዎ። የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ዕድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች፣ 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባህር ማዶ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን፣ በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ። በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። በቀደመው ጊዜ ለራሱ መሪ የሚል ስያሜ እንዲሰጥ ማድረግ የቻሉ ተጫዋች በኦልድ ትራፎርዱ ክለብ በመሃል ተከላካይ ቦታ ላይ ቋሚ ለመሆን ብርቱ ትግልን እንደሚጠብቀው ይገመታል። የአያይ ሰይጣናቱ በተጠናቀቀው የውድድር ዘመን የነበራቸውን ደካማ የመከላከል ሪካርድ የማሻሻል ትልቅ ፍላጎት አላቸው። የውድድር ዘመኑን በኔጋቲቭ የጎል ልዩነት ማጠናቀቃቸው የሚታወስ ነው። ከአንድሬ ኦናና፣ አንቶኒና ሊሳንድሮ ማርቲኔዝ በመቀጠል ከአያክስ ዩናይትድን የተቀላቀለ 5ኛው ተጫዋች መሆን መቻሉም የሚታወስ ነው። ስፔናዊ የአትሌቲክ ቢልባኦ የፊት መስመር ተጫዋች ኒኮ ዊሊያምስ በያዝነው ክረምት የዝውውር መስኮት የካታሎኑን ክለብ መቀላቀል እንደሚፈልግ ተገልጿል። ተጫዋቹ ባርሴሎናን መቀላቀል እንደሚፈልግ እሱን ለሚፈልጉ ክለቦች እንዳሳወቁና ክለቦቹ መረጃው እንዳላቸው ተነግሯል። ተጫዋቹ ባርሴሎናን መቀላቀል ህልሙ መሆኑ ሲገልጽ የዝውውር መስኮቱ በባርሴሎና እጅ መሆኑን ተዘግቧል። ኒኮን ለማስፈረም አርሰናል እንዲሁም ባየር ሙኒክ ከፍተኛ ፍላጎት ያላቸው ክለብ መሆናቸው በተደጋጋሚ ሲገለጽ እንደነበር ይታወሳል። ፈረንሳዊ አዲሱ የማንቸስተር ሲቲ ፈራሚ ራያን ቼርኪ በቀጣይ የባሎንዶር ሽልማት የማሸነፍ ትልቅ ህልም እንዳለው አስታውቋል። ተጫዋቹ አክሎም ሲቲን ለመቀላቀል የመረጠው ይህን የባሎንዶር ክብር ለማሳካት አልሞ መሆኑንም ተናግሯል። የ21 ዓመቱ ቼርኪ 36.5 ሚሊዮን ወጥቶበት ለማንቸስተር ሲቲ ፊርማውን ማኖሩ አይዘነጋም። ሮድሪ ባሎንዶር ሲያሸንፍ የማንቸስተር ቼርኪ ተጫዋች ሆኖ ማሳካት የሚቻል እንደሆነ አሳይቶናል ያለው ተጫዋቹ እዚህ ያለሁት ለዚህ ነው ሲልም አስታውቋል። ቼርኪ በአሜሪካ የሚገኘውን የማንቸስተር ሲቲ የስብ ልምምድ ማዕከል በትላንትናው ዕለት በይፋ መቀላቀሉም ይታወቃል። ከአሰልጣኝ ሉቺያኖ ስፓሌቲ ጋር የተለያዩ የጣሊያን ብሔራዊ ቡድን አዲስ ሰው መሾሙን ይፋ አድርጓል። ብሔራዊ ቡድኑ የቀድሞ ተጫዋቹን ጄናሮ ጋቱሶ በኃላፊነት ሾሟል። የጣሊያን እግር ኳስ ፌዴሬሽን ፕሬዚዳንት ጋብሪኤል ግራቪና አሰልጣኝ ጋቱሶ የጣሊያን እግር ኳስ ምልክት ነው ሲሉ ስለ ሹመቱ ተናግረዋል። አሰልጣኙ በሚቀጥለው ሐሙስ ሮም ተገኝቶ በይፋ ብሔራዊ ቡድንን እንደሚረከብም ይፋ ሆኗል። ፈረንሳይ ፒኤስጂ ተከላካይ ስፍራ ተጫዋች ሉካስ ሄርናንዴዝ በያዝነው ዓመት የኡስማን ዴምቤሌን ያህል አስደናቂ ጊዜ ያሳለፈ ተጫዋች የለም ብለዋል። በግልጽ አፈጻጸም የዴምቤሌን ያህል ጥሩ ዓመት ያሳለፈ ተጫዋች የለም፣ ባለንዶር ይገባዋል ሲል ሉካስ ሄርናንዴዝ ተናግሯል። ዴምቤሌ በየትኛውም መንገድ አስደናቂ ዓመት አሳልፏል፣ ድምፃቸውን ለእሱ እንደሚሰጡ ተስፋ አደርጋለሁ ሲልም ተናግሯል። የሰሜን ለንደኑ ክለብ ቶተንሃም ሆትስፐር ፈረንሳይን የፊት መስመር ተጫዋች ማቲያስ ቴል በቋሚነት ማስፈረሙን አስታውቋል። በውሰት ግማሽ የውድድር ዓመቱን በቶተንሃም ቤት ያሳለፈው ቴል አሁን ላይ በቋሚነት ለስፐርስ ፈርሟል። ቶተንሃም ተጫዋቹን በ35 እና ቆይቶ በሚጨምር 10 ሚሊዮን ዩሮ ማስፈረማቸው ተገልጿል። የ19 ዓመቱ የፊት መስመር ተጫዋች ማቲያስ ቴል በቶተንሃም ቆይቶ 19 ጨዋታዎችን አድርጎ 3 ጎሎችን ከመረብ ማገናኘት መቻሉ ይታወቃል። ፊፋ በዓለም ክለቦች ዋንጫ ውድድር $1 ቢሊዮን ለተሳታፊ ክለቦች ለመሸለም ማቀዱ ተገልጿል። የሽልማቱ ግማሽ ያህል ለተሳትፎ ብቻ ለክለቦች የሚከፋፈል ሲሆን ከአውሮፓ ለተወከሉት 12 ክለቦች በድምሩ $306 ሚሊዮን ይወስዳሉ ተብሏል። ክለቦቹ ለተሳትፎ የሚያገኙት ክፍያ በስፖርትና በንግድ እንቅስቃሴያቸው በወጣ መስፈርት ሲሆን የአውሮፓ ክለብ 12.8 እስከ 38.2 ሚሊዮን ባለው ቁጥር የሚያገኙ ይሆናልም ተብሏል። ስድስቱ የደቡብ አሜሪካ ክለቦች ከተሳትፎ እያንዳንዳቸው $15.2 ሚሊዮን የሚቀበሉ ይሆናልም ተብሏል። ከኦሽኔ የተወከለው ብቸኛ ክለብ ኦክላንድ ሲቲ አነስተኛውን የተሳትፎ ክፍያ $3.5 ሚሊዮን ያገኛልም ተብሏል። የውድድሩ ፍጻሜ አሸናፊ $40 ሚሊዮን፣ ተሸናፊ ደግሞ $32 ሚሊዮን እንደሚያገኝም የተገለጸው
የስፖርቲንግ ሊዝበኑ የፊት መስመር አጥቂ ቪክቶር ዮኬሬሽ በዚህ ክረምት ከማንቸስተር ዩናይትድ ይልቅ የሰሜን ለንደኑ ክለብ አርሰናል መቀላቀል እንደሚመርጥ ተገልጿል። ተጫዋቹ ዩናይትድን በዚህ ክረምት መቀላቀል እንደማይችል ማሳወቁን የፖርቱጋል ጋዜጦች አስነብበዋል። ማንቸስተር ዩናይትድ አሁንም ተጫዋቹን ማስፈረም እንደሚፈልግ ሲገለጽ፣ ይሁን እንጂ በዚህ ሰዓት ሊሆን እንደማይችል እንደሚያምኑም ተነግሯል። አርሰናል የሼሽኮ ዝውውር የማይሳካ ከሆነ ዮኬሬሽን እንደሚመለከቱ መነገሩ አይዘነጋም።